ሰላም ጤና ይስጥልኝ ክቡራን ተመልካቾች፣ ከከፋ ቴሌቪዥን ለሰዓቱ የመራረጥንላችሁን ዜናዎች ይዘን ቀርበናል። ዜናዎቹን እየመራው አብሬያችሁ የምቆየው ክፍሌ አለሙ ነኝ። በፍትህ ዘርፍ ህብረተሰቡ የሚያነሳቸውን ቅሬታዎች በተገቢው መንገድ ለመፍታት ባለድርሻ አካላት መስራት እንደሚገባቸው የከፋ ዞን አስተዳደር አሳሰበ። በዞኑ ምክር ቤት ፍርድ ቤትና ፍትህ መምሪያ አዘጋጅነት የፍትህ ተቋማት ትራንስፎርሜሽን እቅድ አፈጻጸም ላይ የባለድርሻ አካላት ምክክር ተካሂዷል። ታምራት ኃይሌ ያዘጋጀውን ምህረት ማሞ ታቀርበዋለች። በመድረኩ የእንኳን ደህና መጣችሁ መልእክት ያስተላለፉት የከፋ ዞን ዋና አፈ ጉባኤ አቶ ግርማ ደፋር እንደገለጹት እንደ ሀገር 3 የመንግስት ዘርፎች ላይ እየተደረገ ያለውን ሪፎርም በየደረጃው መገምገምን ያለመ ውይይት መሆኑን ገልጸዋል። የመክፈቻ ንግግር ያደረጉት የዞኑ ዋና አስተዳዳሪ አቶ እንዳሻው ከበደ በበኩላቸው ህብረተሰቡ በህግ ላይ የተቀመጡ አሰራሮችና መመሪያዎችን በተገቢው እየተገነዘበ መገልገል እንዲችል በትኩረት መሰራት እንዳለበት ተናግረዋል። ህብረተሰቡ የሚያነሳቸውን ቅሬታዎች በተገቢው መንገድ በመፍታት የህዝቡን ተጠቃሚነት ማረጋገጥ ከባለድርሻ አካላት እንደሚጠበቅም ገልጸዋል። የከፋ ዞን ፍትህ መምሪያ ኃላፊ አቶ አብዮት ጌታቸው እንደገለጹት በፍትህ ዘርፍ የሚታዩ ችግሮችን በመፍታት ተገቢና ቀልጣፋ አገልግሎት ለህዝቡ ለመስጠት መምሪያው እየሰራ መሆኑን ጠቅመዋል። በመድረኩ የዞን ፍርድ ቤትና ፍትህ ሪፖርት እንዲሁም የባህላዊ ዳኝነት አዋጅ ሰነድ ቀርቦ ውይይት የተካሄደበት ሲሆን ህዝቦች ጉልበታቸውን፣ ጊዜያቸውና ገንዘባቸውን ሳያባክኑ በቅርብ መገልገል እንዲችሉ ባህላዊ የዳኝነት ስርዓት በሚጠናከርበት ሁኔታ ላይ መሰራት እንዳለበትም ገልጿል። ከተሳታፊዎች ያነጋገርናቸው መድረኩ ህዝቡ በፍትህ ዘርፍ ተገቢውን አገልግሎት እንዲያገኝ የሚያስችል ነው ብሏል። እንግዲህ መድረኩ ላይ ሶስቱ የመንግስት አካላት በፍትህ ዙሪያ ላይ በትብብርና በቅንጅት እንዲሰሩ ትብብር በሚያስፈልጉ ጉዳዮች ላይ መቀናጀት በሚያስፈልጉ ጉዳዮች ላይ በተመረጡ ጉዳዮች ላይ በትብብር እንድንሰራ የሚያደርግ ግንዛቤ ያስጨብጦናል። ያው ባህል ፍርድ ቤቶችን ለማቋቋም የወጣ አዋጅ አለ። አዋጅ ቁጥር 35 2016 እሱ መሰረት ያደረገ ውይይት ነው እየተደረገ ያለውና ውይይቱ ደግሞ ታች ያለው ማህበረተሰብ ከልማቱ ሳይፈናቀል ብዙ ወጪ ውስጥ ሳይገባ ረጅም ጊዜ ሳይሄድ በተፋጠነ ፍትህ የሚያገኝበትን አሰራር ወይም የዳኝነት መዋቅር ባህላዊ መዋቅሮችን ለመፍጠር ስለሆነ በዚህ አግባብም ደግሞ ተገቢ ውይይት እየተደረገ ስለሆነ በብዙ መልኩ ይጠቅማል የሚል ነው። በጣም ጥሩ ውይይት ነው እየተደረገ ያለው። እነዚህ አካላት ደግሞ ያው የፍትህ ተቋማት አለ፣ ከፍርድ ቤት አለ፣ ከአፈ ጉባኤዎች ከአስተዳዳሪም ጭምር አለ። ይሄ ምንድነው? ሶስቱ ያው ለህዝብ አገልግሎት የሚሰጡ ትልቅ ተቋማት ናቸው። አገልግሎታችንን ከቀድሞ እንዴት አዘምነን በተሻለ ሁኔታ መስጠት እንዳለብንና ቀደም ሲል የኛ አካባቢ ወይም የኛ ዞን ካሉት አካባቢዎች የተሻለ የደህንነት የሰብአዊ መብት አያያዝ ቢኖርም ከዚህ በበለጠ አጠናክረን እንዴት መቀጠል እንዳለብንና ይህን ጠብቀን እንዴት መሄድ እንዳለብን ወደፊት ይህን ጠብቀን መሄድ እንዳለብን ከሰዎች ሰብአዊ መብት አያያዝ ጋር ከእስረኛ አያያዝ ጋር ፊትን ቶሎ ውሳኔ ከመስጠት አንጻር እንዴት ነው ህብረተሰቡን መያዝ እንዳለብን የአካባቢውን ጸጥታ ከመጠበቅ አንጻር መያዝ እንዳለብን ያው በሰፊው ተነጋግረናል። ያው ለአካባቢ ህዝባችን ያው ሰላም ወዳድ ነው፣ ድሮም ይታወቃል። በዚህ ከፋ ህብረተሰቡ ከየትኛውም ነገር ጸብ ውስጥ መግባት አይፈልግም። ከፋ ላይ ደም እንዲፈስ አይፈልግም። የኛ ትልቁ እሴታችን ይሄ ነው። በቃ ከፋ ማህበረሰብ ውስጥ ደም መፍሰስ እንደ ነውር ነው የምታየውና እሴትን ጠብቆ ነው መሄድ ያለበት። የተለያየ ወንጀሎች ሊሰሩ ይችላሉ። የተለያዩ ድርጊቶች በአንዳንድ ሰዎች ሊከሰቱ ይችላሉ። እንደዚህ አይነት ነገሮች ሲመጡ ይሄን የማብረድ ስራ ወደ አንድ የመሰብሰብ ስራ ሊሰራ ይገባል። ከፋ ባህል አንጻር ተከባብሮ መኖር፣ ተቻችሎ መኖር ይሄ የተለመደ ነው። ይሄ እሴት በሚገባ ያው ህዝባችን አካባቢ ሊጠበቅ ይገባል። ሌላ አካባቢ የምናየው አሁን ለትንሽ ነገር ብዙ ጸብ ውስጥ መግባት፣ ብዙ አላስፈላጊ ነገር ውስጥ ከተገባ በኋላ ንብረት ይወድማል፣ ህይወት ይጠፋል።
ይሄ መወገዝ አለበት። እኛም ድሮ የጠበቅነውን እሴታችን ጠብቀን ትንሽ ሰብኖ ትንሽ ወንጀል ራሱ ሲፈጸም ሰው በመቻቻል በመነጋገር መፍታት እንዳለብንና አካባቢያችን ኢሜጅ ጠብቀን ሰላማችንም ከወትሮ በጠበቀ ሁኔታ ሊጠበቅ ይገባል የሚል መልእክት ማለት ነው። የከፋ ዞን አስተዳደር በቦንጋ ከተማ ለአንዲት አቅመ ደካማ እናት ያስገነባው የመኖሪያ ቤት ተጠናቆ የቁልፍ ርክክብ ተደረገ። ድጋፉ የ2016-17 ዓ.ም የክረምት ወራት የወጣቶች በጎ ፈቃድ አገልግሎት መርሃ ግብር አካል መሆኑ በዚሁ ጊዜ ተገልጿል። ጽዮን ታደለ በዚህ ርክክብ ስርዓት ተገኝተው ንግግር ያደረጉት የከፋ ዞን ዋና አስተዳዳሪ አቶ እንደሻው ከበደ አቅመ ደካሞችንና አረጋውያንን መደገፍ የበጎ አድራጎት ተግባር መሆኑን ገልጸው ለዚህም አቅመ ደካሞችን መደገፍ ወሳኝ መሆኑንም ተናግረዋል። ከሁሉም ነገር በላይ መጠለያ እጅግ በጣም ወሳኝ ነው። በተለይ ሰዎች በደከሙበት ሰዓት እንዲህ ተዋሪ ባጡበት ሰዓት መግቢያ መውጫ እጅግ በጣም በከበዳቸው ሰዓት መጠለያ የሚባል ነገር እጅግ አስፈላጊ ነው። ዝናብ አለ፣ ብርድ አለ፣ ፀሐይ አለ። እነዚህን ሁሉ መቋቋም የግድ የሚያስፈልግ ነው የሚሆነውና ሰው ቢበላም ባይበላም ቢመቸውም ባይመቸውም በቤቱ ሁሉ ነገር ገበናውን ሸፍኖ መኖር የሚችልበት ሁኔታ ይኖራል። ስለዚህ ያው ፓርቲያችን በሰጠው አቅጣጫ መሰረት የደከሙትን አረጋውያንን ተዋሪ ያጡትን በተለያየ መልኩ መደጋገፍ ባህላችንና ይህን ባህላችን አጠናክረን መሄድ የሚችልበት ሁኔታ ይመቻች ከተባለበት ጊዜ ጀምሮ በርካታ ሰዎችን በህዝብ ድጋፍ በወረዳ በከተማ አስተዳደር ድጋፍ በዞን በክልል ከፌደራልን ጭምር የተለያዩ አካላት መጥተው የተለያዩ ቤቶችን ጠግነው የተለያዩ ለመኖሪያ የሚሆኑ አስፈላጊ ነገሮችን አመቻችተው በፊት ከነበሩበት የተሻለ ህይወት ሊኖር የሚችሉበት ሁኔታ እንዲኖር ከስቃያቸው ሊቀንስ የሚችልበት ሁኔታ እንዲኖር የሚያስችል ተግባራት በጥሩ ሁኔታ እየተከናወኑ ነው ያሉት። ይህንን መነሻ አድርገን ነው ይህን ቤትም መተን እናታችን የጀመርነው። በአካባቢው የተጀመረውን የበጎ አገልግሎት ስራዎች አጠናክሮ ማስቀጠል ያስፈልጋል ያሉት ዋና አስተዳዳሪው ሌሎችም የበጎ አገልግሎት ስራ ላይ ትኩረት ሰጥቶ መስራት እንደሚገባም ተናግረዋል። የከፋ ዞን ሴቶች ህጻናት ወጣቶችና ማህበራዊ ጉዳዮች መምሪያ ኃላፊ ወይዘሮ መዓዛ ኃይለማርያም በበኩላቸው በ2016-17 ዓ.ም የክረምት ወራት ወጣቶች በጎ ፈቃድ አገልግሎት የተከናወኑ ተግባራት አንዱ መሆኑንም ገልጸዋል። እዚህ የተገኘንበት ዋናው ዓላማ የ2016-17 ዓም የክረምት የወጣቶች በጎ አድራጎት አገልግሎት ስራ ያስጀመርንበትና ስናከናውን የቆየንበት ነው። ያን ክረምት የወጣቶች በጎ አድራጎት ስራ ስናስጀምር 14 ፕሮግራሞች ነበሩ። ከነዛ 14 ፕሮግራሞች አንዱ ደግሞ የአረጋውያንን ቤት ወይም ድጋፍ የሚሹ አካላትን መደገፍ ነው። ከዛ ውስጥ አንዱ ያው እንደ ዞናችን የተያዘው አንዱ በአንደኛው ድጋፍ የሚሹ አካላትን መደገፍ ስለሆነ የአንድ አረጋውያንን ቤት አስጀምረን ነበር። በ50 2016 መጀመሪያ ሳምንት ላይ አንድ ቤት አፍርሰን ነበር። የእናታችን የወይዘሮ አለምቱ ገብረ ማርያም ቤት ነው። ስለዚህ ያንን ቤት አስጨርሰን ዛሬ የቁልፍ ርክክብና ይሄን ብቻም አይደለም ቤት ብቻ ሳይሆን ቤት ውስጥ ሊሟላላቸው የሚችላቸውን አንዳንድ የሚበላ የሚጠጣ ነገሮች ወይም የመኝታ አገልግሎት የመቀመጫ አገልግሎትን ጭምር የተወሰኑ ቁሳቁሶችን አሟልተን የተገኘንበትና በዚህም ፕሮግራም ላይ ደግሞ የዞን አመራሮቻችን በዞን መንግስት ነው ይሄ ድጋፍ ተደርጎ ቤት የተሰራ ያለው። ይህ ቤት ደግሞ የተሰራው የወጣው ወጪ ያለ ከ320 ሺህ በላይ የሆኑ አገልግሎትን ወጪ ያወጣ ቤት ነው። ያንን ነገር ደግሞ ተለያዩ ኮሚቴዎችን እንደ ዞን ተቋቁሞ እንደ ሴክተር መስሪያ ቤትም ተለያዩ ኮሚቴዎችን በማቋቋም የዕለት ተዕለት ክትትልና ድጋፍ ስናደርግ ይህ ቤት ተጠቃሎ ዛሬ እርክብክብ እየፈጸምን ነው ያለ ነው። በዞኑ በሚገኙ 17 መዋቅሮች ላይ ከ2016-17 ዓመተ ምህረት የክረምት ወራት ወጣቶች በጎ ፈቃድ አገልግሎት ስራ እየተሰራ መሆኑን የተናገሩት ወይዘሮ መዓዛ ተጀምረው ያልተጠናቀቁ የአቅመ ደካሞችንና የአረጋውያንን ቤት በፍጥነት ማጠናቀቅ እንደሚገባም ተናግረዋል። ይሄ ቤት እንግዲህ እኛ ጅማሮ ነው ያሳየ ነው። እንደ ዞን 17ቱ መዋቅር ላይ ይሄ በጎ አድራጎት ስራ እንዲሰራ እቅድ ወርዶ የተከናወነ እንደቆየ ይታወቃል። በየከተማም በየወረዳ መዋቅርም ቤቱ እንዲሰራ ድጋፍ የሚሹ አቅመ ደካሞችን አረጋውያንን አካል ጉዳተኛንም ጭምር እንዲደግፉ ተደርጎ የተለያዩ ሀብት ሲሰበሰብም ነበረ፣ ቤትም ሲገነባ ነበረ። ይሄም ብቻም አይደለም የአረጋውያንን ማሳ ጭምር በእርሻ እንዲያርሱም ወጣቶች በጎ አድራጎት ወጣቶች በደንብ ተጠናክረው እንዲቀጥሉ በየመስኩ ልየታም ጀምሮ ወጣት ተለይቶ ይሄን አድራጎት ሲሰሩ ቆይተዋል። ግን ደግሞ በዚህ ልክ አሁን ዞኑ በደንብ አድርጎ አሳምሮ እንደዚህ ገንብቶ እንደሰጠ ሁሉ ክልልም ዞንም ከተማም ወረዳም በዚህ ልክ ደግሞ አጠናቆ አሳምሮ የጀመሩትን ቤት እንዲጨርሱም ጭምር መልእክተን አስተላልፋለሁ። ብዙዎች የጀመሩ እንጂ ጨርሰው አሳምረው ቤት ያላረካከቡ ከተማዎች ወረዳዎች አሉና በደንብ በዚህ ልክ ማጠናክረው እንዲደግፉ። ይሄን ብቻም አይደለም እናታችን አሁን ቤት ገቡ እንጂ
የሚበሉት ነገር የለም፣ የሚጠጡት ነገር የለም። ቀጣይነት ባለው መልኩ ከተማውም ቀበሌውም ማህበረሰቡም ጎረቤቱም እኒ እናታችንም ቢሆን በዘላቂነት እንዲደግፍ እና ዞር ብሎ እንዲያይም ጭምር እኛም በምንችለው መልክ እንደ ሴክተር ማህበራዊ ሴክተር ነውና መደገፍ የሚችለው ነገር የሚደግፈው ሆኖ ሌላ ባለድርሻ አካላት የራሱን ኃላፊነት እንዲወጣም ጭምር ጥሪ ያስተላልፋለሁ። የበጎ አድራጎት ስራ ተጠቃሚ የሆኑት ወይዘሮ አለሚቱ ገብረ ማርያም ለተደረገላቸው ድጋፍም ምስጋናቸውን አቅርበዋል። እግዚአብሔር ለነሱ ይስጥ እንጂ በማረግ ይሄው እኔን አድርሶ ይሄው ለዚህ አብቋል። በቃ ለእናንተ እግዚአብሔር ይስጠው። በ2016 የትምህርት ዘመን 688 ተማሪዎች በበይነመረብ ፈተና መውሰዳቸውን የከፋ ዞን ትምህርት መምሪያ ገለጸ። የዞኑ ትምህርት መምሪያ በበይነመረብና የተማሪዎች መረጃ አያያዝ ዙሪያ ለባለድርሻ አካላት ስልጠና እየሰጠ ነው። አንተነህ ፍቃዱ። የከፋ ዞን ትምህርት መምሪያ የ12ኛ ክፍል ተማሪዎች የበይነ መረብ ፈተና እና የተማሪዎች መረጃ አያያዝን በተመለከተ ለርዕሰ መምህራን፣ ለሱፐርቫይዘሮች እና ለወረዳ ትምህርት ጽሕፈት ቤት ኃላፊዎች ስልጠና በመስጠት ላይ ይገኛል። ስልጠናው ትኩረት ያደረገው በ2016 ዓ.ም የበይነ መረብ እና የተማሪዎች መረጃ አያያዝ ላይ የታዩ ችግሮች ላይ እና በ2017 የትምህርት ዘመን ላይ መስተካከል ያለባቸው ነጥቦች ላይ ነው። የስልጠና ተካፋዮች በሰጡን አስተያየት ስልጠናው ለስራቸው ትልቅ አስተዋጽኦ እንዳለው ተናግረዋል። ዛሬ እዚህ እየተካፈልን ያለው መድረክ ጥሩ ነው። ያው ከዚህ በፊት በ2016 ትምህርት ዘመን ላይ የነበሩ አፈጻጸሞች ቀርቦ ተገምግሞ አሉ። በአፈጻጸሙ ጠንካራና ደካማ ጎኖች ተለይቶ አሉ። ጠንካራ ጎኖች የምናስቀጥላቸው፣ ደካማ ጎኖች ደግሞ ከዚች መድረክ ጀምሮ ከዚህ በር ስንወጣ ወስደን ማሻሻል የሚገባውን እንደሆነ ያየንበት አግባብ አለ። ይሄ መድረክ በአሁኑ ሰዓት ፈጥኖ መደረጉ ከምዝገባ ስራ ጀምሮ እስካሁን የሄድናቸው ነገሮች አሉ። አሁን ደግሞ ወደ በኦንላይን ተማሪን ምዝገባ ስርዓት ውስጥ ከመግባታችን በፊት ቀድሞ ስልጠና መሰጠቱ ይህን ስራውን ውጤታማ ያደርጋል የሚል እምነት አለኝ በግሌ። አላማው ትልቁ የተማሪ መረጃ በትክክል ማስፈር ነው። መረጃ ህይወት ነው። መረጃ እንዳይዛባ በአንድ ላይ ተማሪ እንዴት ሊመዘገብ ይችላል ተብሎ ካለው አሁን በዞናችን 150 አስፈጻሚ አባላት አሉ። ትምህርት ቤቶች 60 ናቸው። ከዛ መዝጋቢዎች በወረዳና በትምህርት ቤት መዝጋቢዎችን ጨምሮ 150 መዝጋቢዎች ናቸው ስልጣኑን እየወሰዱት። አላማው ትልቁ ነገር በጠራ ሁኔታ የመረጃ አያያዝን ማዘመንና ከዛም ደግሞ ተነስቶ የኦንላይን ፈተና አሰጣጥን ሂደት እያስቀጠሉ መሄድ ነው ዋናው ትልቁ አላማ። እንዲሁም በ2016 ዓ.ም የታዩ ችግሮች ላይ ትኩረት በመስጠት ቀጣይ ላይ የተሻለ የስራ ሁኔታ መዘርጋት እንደሚያስፈልግም አንስተዋል። አሁን ቀድሞ የተበላሹ ነገሮች አሉ። አንደኛው አቅም ያለውን ሰው ከታች ከትምህርት ቤት ጀምሮ ምልመላ ተደርጎ ስልጠና በሚገባ ተሰጥቶ ነበር ቀድሞ መሰራት የነበረበት። ይሄ ሳይሰራ ብዙ ችግሮች ነበሩ። አሁን እሱን ችግር ለመቅረፍ አጠቃላይ አሁን መረጃ ማሙላት ይችላል ያልነው መምህራንን ከየትምህርት ቤቱ ለይተን በተለየ ሁኔታ አቅም ያሉ መምህራኖችን ለይተን ከየትምህርት ቤቱ መጥቶ አሁን ዛሬ ስልጠና እየወሰዱ ነው። ከዛ ጋር ተያይዞ ተማሪዎችንም ቢሆንም የግንዛቤ ማስጨበጫ አሁን የፎቶ ችግር የተለያየ ችግሮች እንዳይከሰቱ በየትምህርት ቤቱ እኛ ተማሪዎች የጋራ ውይይት አድርገን የወረዳ ፈተና ክፍል ጋርም የጋራ ውይይት በማድረግ ቅድመ ዝግጅት በማድረግ የተማሪዎችን መረጃ አሞልተን ለዞን ያስተላልፍነው ነገር አለ። አንደኛ ችግሮቹ የመብራት መቆራረጥ፣ ሁለተኛ የኢንተርኔት አንዳንድ ቦታዎች ደግሞ ኢንተርኔቶች ግልጽ የሆነ እንትን ያለ መኖር፣ ለምሳሌ የኮኔክሽን ችግር መኖር ቶታሊ። ሌላው ምንድነው ቅድም እንዳልነው ሳብሚሽን ጊዜ እንትኖች መጫጫን፣ ይሄ ጫና ሲበዛ ይሰላቻሉ። ይሄ ነው ትልቁ እንትን። አሁን ምንድነው የድጋፍ ሊሰጡን የሚችሉ ኢንተርኔት የታይለ ኢንተርኔት እንትኑን ቢያሳድግልን ኢንተርኔት 5G የሚሉን አሳድጎ ይሄ ለተማሪ ምዝገባ የት የሚደርስበት በየወረዳ ያሉት ጣቢያዎችን በየጣቢያ ያሉት ቢሆን እንደዚህ ጣቢያዎችን አሳድጎ መብራት ኃይል ምዝገባው ትኩረት ቢያደርግልን ቴሌም ለጥገና ሄዶ አበላሽቶ ይመጣል ቅሬታ ደርሶናል። ይሄ ማስተካከሎ የምዝገባ ሁኔታ የጋራ ሰው ልጆቻችንም ስለሆነ ይሄ ቢስተካከል ምዝገባ ሁኔታ ስኬታማ ይሆናል የሚል ሀሳብ ነው ያለን። በ2017 ዓ.ም በሚሰጠው የ12ኛ ክፍል ተማሪዎች ሀገር አቀፍ ፈተና ተማሪዎች የተሻለ ውጤት እንዲያስመዘግቡ የቅድመ ዝግጅት ስራ እየተሰራ እንደሆነም ተናግረዋል። 2016 ላይ የነበረው ችግር አንደኛ የሲስተም ችግር፣ ኔትወርክ መጨናነቅ አለ። አሁን ገጠር አካባቢዎች የኔትወርክ መጨናነቅ አለ።
መረጃዎችን በተባለው ሰዓት ላይ ሰርቶ ለማስገባት የኔትወርክ ችግር ያለበት አለ። አሁን ዋይፋይ በሌለበት ቦታ ላይ አብዛኛው እኛ ከዳታ በመግዛት በዳታ ነው ስልሞና የነበር ነው። አሁን ግን ባለው ሁኔታ በተወሰነ መልክ ትምህርት ቤቶች ላይ የዋይፋይ አጠቃቀም ሁሉ ተመቻችቶ በዚህ 2016 ዓመት ላይ 17 ዓመት ላይ በዋይፋይ ነው በየትምህርት ቤቱ አሞልተን ያው ለተማሪ መረጃም ያው ፈጣን የሆነ መረጃ ለማስተላለፍ ቅድመ ዝግጅት ያደረገበት ነገር አለ። ወደ ስራ ስንገባ ሊያጋጥሙን ይችላሉ ያልናቸው ችግሮችን ለይተናል። ከለየ እንደዚህ እነኚህ ከለየናቸው ችግሮች አንዱ ደግሞ ዘንድሮ እንደ ተቋም አቋም ያዝ ነው የዋይፋይ አገልግሎት እንደ ተቋም ማግኘት አለብን። አምና የነበረው ችግር አለ። አምና የነበረውን በትብብር አልፈናል። ዘንድሮ ደግሞ እንደ ተቋም የዋይፋይ አገልግሎት ሙሉ ተቋም ላይ ማግኘት አለብን የሚለውን ከወረዳ መንግስት ጋር ኮሙኒኬት እያደረግን የመጣናቸው ነገሮች አሉ። ከዚህም አልፎ ችግሮች ቢኖሩ እንኳን በየደረጃ ያለ መዋቅሮች ተናበን ችግሩን ለመፍታት ሁሉም አለርት ሆኖ ነው የጠበቀ ያለው። እንደ ተቋም እኛ ዝግጁ ሆነናል። አሁን ያሉን 3 የሁለተኛ ደረጃ ትምህርት ቤቶች አሉ። 3ቱም የሁለተኛ ደረጃ ትምህርት ቤቶች ላይ ያሉ ሀገር አቀፍ ፈተና የሚወስዱ ተማሪዎች አሉ፣ በቁጥር አሉ። እነኚህን ተማሪዎች ደግሞ በእያንዳንዱ ባሉበት ትምህርት ቤት ላይ መረጃቸው ተለይቷል። እነኚህን ተማሪዎች ወደ ኦንላይን ስርዓት ውስጥ ለማስገባት እኛ ዝግጁ ነን። 2016 741 ነበረ የተመዘገበው። ፈተና የወሰዱት ግን 688 ናቸው። ስለዚህ እሱም ያው በብሻው በ6 ጣቢያ ማለት ነው። 6 ጣቢያ የሚባሉት ይግል ምናምን እንደ ትምህርት ቤት ነው የሚቆጠረው። ፕራይቬት እንደ ትምህርት ቤት ነው የሚቆጠረው። የማታ ራሱ እንደ ትምህርት ቤት ነው የሚቆጠረው። መደበኛ ራሱ እንደ ትምህርት ቤት ስለሚቆጠር 8 ናቸው። 8 ጣቢያዎች ናቸው። 6 ጣቢያዎች ናቸው። ይቅርታ 6 ጣቢያዎች ናቸው ፈተና የወሰዱት። ይሄም ውጤታማ እንደሆነ አረጋግጠናል። አሁን ለዚህ አመትም ለሌሎችም ሞራል ይሆናል ብለን እየቀጠልን ያለ ነው። በከፋ ዞን ከሚንቀሳቀሱ መንግስታዊ ካልሆኑ ፕሮጀክቶች አንዱ የሆነው CRFL ከ51 ሺህ ሄክታር በላይ መሬት ላይ የሚገኝ ደን ተከልሎ እንዲጠበቅ ማስቻሉን አስታወቀም። ፕሮጀክቱ ኑሯቸውን በደንና የደን ውጤቶች ላይ ጥገኛ ላደረጉና በዝቅተኛ የኑሮ ደረጃ ላይ ለሚገኙ የህብረተሰብ ክፍሎች ከ76 ሚሊዮን ብር በላይ ተዘዋዋሪ ፈንድ በማሰራጨት በደን ላይ የነበራቸውን ጥገኝነት በማስቆም በተለያዩ የገቢ ማስገኛ ስራዎች ላይ እንዲሰማሩ ማስቻሉን ገልጸዋል። ፍጹም ተሾመ በኢትዮጵያ ደናማ አካባቢ ከሆኑት መካከል አንዱ በሆነው ከፋ ዞን ባለፉት 5 ዓመታት በፓይለት ደረጃ ፈቃድ አግኝቶም የደን ሀብቶችን መጠበቅና መንከባከብ እንዲሁም ደኑን የኑሯቸው መሰረት ያደረጉ አርሶ አደሮች ደኑን በመጠበቅ ኢኮኖሚያዊ እንቅስቃሴያቸውን ከደኑ ውጭ በማድረግ ኑሯቸውን እንዲያሻሽሉ ለማስቻል ብሎም የአካባቢ አየር ንብረት ለውጥን በመጠበቅ ሚዛኑ የተስተካከለ አየር ጠባይ እንዲኖር ለማድረግ ስትራቴጂክ እቅድ በማውጣት እየተንቀሳቀሰ ይገኛል። CRFL ፕሮጀክት ይህ ፕሮጀክት በከፋ ዞን በ9 ወረዳዎች የሚንቀሳቀስ ሲሆን እስካሁን ባለው ሂደትም 58 የአሳታፊ ደን ማህበራትን በደን ጥበቃ በማደራጀት 48196 ሄክታር ደን ለመጠበቅ እቅድ ቢያዝም ከ51000 ሄክታር መሬት በላይ ደን በ21000 የማህበር አባላት ማስጠበቁን የፕሮጀክቱ አስተባባሪ አቶ ኢያሱ ወልደ ጊዮርጊስ ይገልጻል። የታቀዱት ግቦች በሁለት መሰረታዊ ጉዳዮች ላይ ነው ታቅዶ ወደ ተግባር የተገባውና አንደኛ የአካባቢውን የደን ስነ ምህዳሩን ጠብቆ በማቆየት ለትውልድ የማስተላለፍ ስራ ነው ሲሰራ የነበረው። በዚህ ውስጥ እንግዲህ የተለያዩ የአሳታፊ የደን አስተዳደሮችን ማጠናከርና የማደራጀት ስራዎች ሲሰሩ ቆይተዋል። የደን ክልላ ስራዎች ሲሰሩ ቆይተዋል። ከእቅድ አንጻር ያው 60 ማህበር ነው የታሰበው። በቆይታችን 58 ማህበራትን ለማድረስ ተሞክሯል። ከሄክታር አንጻር ደግሞ 48196 ሄክታር መሬት ለመከለልና እሱን በማህበረሰቡ የማስጠበቅ ስራ ነበር የታሰበው። እንግዲህ ከ51000 በላይ የደን መሬት ተከልለው በነዚህ በ58ቱ ማህበራት እንዲጠበቅ ተችሏል ማለት ነው። ፕሮጀክቱ በሌላ ጎኑ በዝቅተኛ ኑሮ ደረጃ ላይ የሚገኙ አርሶ አደሮችን በተለያዩ የገቢ ማግኛ የሚሆኑ 123 ፕሮፖዛሎችን በመቅረጽና ፍላጎታቸውን በመለየት ከ176 ሚሊዮን ብር በላይ በተዘዋዋሪ ፈንድ ወደ ተግባር ማስገባቱም ተናግረዋል። ኑሮ ማሻሻያ ተግባሩን ደግሞ አዲስ ስትራቴጂ ነው እንደ ሀገር ፕሮግራሙ ነው ይህን ልዩ ስትራቴጂ ይዞ የገባው። በሂደት ውስጥ ስትራቴጂውን መሬት ለመውረድ በኮንሰልታንት የማስጠናት ሂደቶች ነበሩ። መመሪያ የማዘጋጀት ሂደቶች ነበሩ። መመሪያውን የማጸደቅ ሂደቶች ነበሩ። መመሪያው ያስገዳል አያስገድም የሚል የፊዚቢሊቲ ጥናቶች ነበሩ። ከዛ በኋላ ነው እንግዲህ ወደ ተግባር የተገባው። ስለዚህ ፕሮግራሙ በኑሮ ማሻሻያ የተወሰኑ አመታትን ስትራቴጂ የመንደፍ ጊዜ ላይ ነው የቆየው ማለት ነው።
ያ ደግሞ ፈጥነን ኑሮ ማሻሻያውን ወደ ማህበረሰቡ እንዳናወርድ ጊዜ ወሰደ ቢሆንም አንድ ኑሮ ማሻሻያ ለመስራት መንገድ ያስፈልጋልና ያንን መንገድ የመክፈት ጉዳይ ተሳክቷል ማለት ነው። ስለዚህ ያቀድናቸውን በኑሮ ማሻሻያ ያቀድናቸውን ግቦችን አንድ ሰንበዛን አሳክተናል ማለት ነው። ከዚህ አንፃር ይሄንን የረዱ የመንግስት ተወካዮች የዴንማርክ አምባሳደር እና እንደዚሁም የኖርዌይ አምባሳደር እንግዲህ በቦታው ድረስ መጥቶ በክልሉ መንግስት ፊት እንደዚሁም ደግሞ በማህበረሰቡ ዘንድ ቀርቦ የተሰራውን ስራ በአካል አይተው በተሰራው ስራ ደስተኞች ሆነዋል ማለት ነው። በቅርቡም ወደ ክልሉ በመምጣት ጉብኝት አድርገው የነበሩት የዴንማርክና የኖርዌይ መንግስት አምባሳደሮች ተዘዋውረው በተመለከቱት ውጤት በመደሰትና በቀጣይም ፕሮጀክቱ ግቡን እንዲመታ የ$2 ሚሊዮን ገንዘብ ድጋፍ ማበርከታቸው ምናልባትም እንደ ሀገር ለውጥ ሊያመጣ የሚችል በመሆኑ ለተግባራዊነቱ ሁሉም እንዲረባረብ መጠየቁን አቶ እያሱም ያነሳሉ። ፕሮግራሙ ለመጨረስ 1 ወር ናት የምትቀረው። ለመጨረስ 1 ወር በቀረን ጊዜ ውስጥ ግን ለዚህ ፕሮግራም ቀጣይነት እንደ ሀገር ሲታሰብ አይቀጥልም የሚል ድምዳሜ ላይ ነበር። ፕሮግራሙ በሬድ ፕላስ ኮምፖነንት ውስጥ ገብቶ ወይም ደግሞ በሬድ ፕላስ እቅድ ውስጥ ተካቶ የሬድ ፕላስ አካል ሆኖ ይቀጥላል የሚል አገራዊ እሳቤ ነበረ። ዶነሮች ደግሞ በሰራነው ስራ አላፈሩበትምና በሰጡትም ገንዘብ አላፈሩበትምና የዞኑንም አስተዳደር የክልሉንም መንግስት በማመስገን $2 ሚሊዮን ለሲአርኤፍኤል ፕሮግራም ማቆያ በክልሉ ርዕሰ መስተዳድር ፊት ሁሉም ባለድርሻ ባለበት ፊት አምባሳደሩ ቃል የገባበት ጉብኝት ነበር ማለት ነው። ትምህርት ቤቶች እያጋጠማቸው ያለውን የሎጂስቲክስ እጥረት ለመፍታት የውስጥ ገቢ አቅምን ማሳደግ አማራጭ የሌለው ጉዳይ መሆኑን የሳይለም ወረዳ ትምህርት ጽሕፈት ቤት ገለጸ። በወረዳው ከሚገኙ 38 ትምህርት ቤቶች መካከል የጋስመጪ ሚሶ ትምህርት ቤት በግንባር ቀደምነት ሞዴል የሆኑ የግብርና ተግባራትን ለገቢ ማስገኛ እያከናወነ መሆኑን ጽሕፈት ቤቱ ገልጿል። የዘገበው የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ቤተልሔም መምሩ የትምህርት ቤቱ ኃላፊ አቶ ታምራት ታደሰ ለወረዳው የመንግስት ኮሚኒኬሽን ጽሕፈት ቤት እንደገለጹት በትምህርት ቤቶች ለትምህርት ስራው ስኬት የሚያስፈልጉ የትምህርት መርጃ ቁሳቁሶችንም ሆነ ትምህርት ቤቶችን ለመማር ማስተማር ስራ ሙሉ ለማድረግ የውስጥ ገቢ መፍጠርና በተቀናጀ መንገድ ማከናወን ይገባል ብለዋል። ትምህርት ቤቶች ከአካባቢያቸው ማህበረሰብ ጋር የጠበቀ ግንኙነት በመፍጠርና የግብርና ዘርፉን በማዘመን ለማህበረሰቡ ሞዴል ሆኖ ከመታየት በዘለለ በምግብ ሰብል አቅርቦት በኩል የሚስተዋለውን ችግር ለመፍታት በሚደረገው ጥረት ውስጥ የበኩላቸውን አሻራ ማሳረፍ እንዳለባቸው አሳስበዋል። የትምህርት ጥራት ማስጠበቅ የሚቻለው ተማሪዎችን በፈተና መመዘን ብቻ ሳይሆን መሟላት የሚገባቸውን የትምህርት ግብዓቶችን በተገቢው በማሟላት ምቹ የመማር ማስተማር ሁኔታን መፍጠር ሲቻል መሆኑን አቶ ታምራት አስገንዝበዋል። በሳይለም ወረዳ 3 ሁለተኛ ደረጃ ትምህርት ቤቶችን ጨምሮ 38 ትምህርት ቤቶች መኖራቸውን የጠቆሙት ኃላፊው ከእነኚህ ትምህርት ቤቶች መካከል በሁሉን አቀፍ የግብርና ዘርፍ ይዞታቸውን አሟጠው የሚጠቀሙት የጋስመጪ ሚሶ ትምህርት ቤት፣ የካካማጪ ቄጀቶ ህዳሴ ሁለተኛ ደረጃ ሹኒትና የሳይለም ሁለተኛ ደረጃ ትምህርት ቤቶች መሆናቸውን በአብነት ጠቅሰዋል። አብዛኞቹ ትምህርት ቤቶች ከመማር ማስተማር ስራ ባሻገር ባላቸው ማሳ እያከናወኑ ያለው የግብርና ተግባራት የውስጥ ገቢ አቅማቸውን ከማሳደግና የምግብ ዋስትናን ከማረጋገጥ እንዲሁም ከመንግስትና ህዝብ ለትምህርት ቤቶች የሚደረገውን ድጋፍ ከማስቀረት በተጨማሪ የቴክኖሎጂ ተግዳሮቶችን በመቅረፍ ረገድ ትልቅ ማሳያ የሆነ መምጣቱን አቶ ታምራት አክለዋል። በየትምህርት ቤቶች ከሚከናወኑ የግብርና ስራዎች መካከል የበልግና የመኸር ስንዴ ልማትና ሌሎች የእንስሳት ልማት ተግባራት መሆናቸውን የጠቀሱት ኃላፊው በወረዳ ውስጥ ካሉ ትምህርት ቤቶች መካከል የጋስመጪ ሚሶ አንደኛ ደረጃና ሁለተኛ ሳይክል ትምህርት ቤት በግንባር ቀደምነት ማሳያ የሚሆን ተግባር እያከናወነ መሆኑን አብራርተዋል። የዚሁ ትምህርት ቤት ርዕሰ መምህር ሰብስቤ አለማየሁ ትምህርት ቤቱ ከመማር ማስተማር ስራ በተጨማሪ ያለውን ይዞታ አሟጦ ለማሳረስና የግብርና ተግባራትን አጠናክሮ ለማስቀጠል መሰረታዊና ወሳኝ የሆኑ የእርሻ ስራ ግብዓቶችን ማለትም የእርሻ በሬ ዘርና የግብዓትና ኬሚካል አቅርቦትን በማዘጋጀት ለ12 ዜጎች ጊዜያዊ የስራ ዕድል መፍጠር መቻሉን ገልጸዋል። የትምህርት ግብዓቶች በአግባቡ ባልተሟሉበት ሁኔታ በመማር ማስተማሩ ዘርፍ ለሚመዘገበው ውድቀት ተማሪን ብቻ ተወቃሽ ላለማድረግ በትምህርት ቤቱ ባለድርሻ የሆኑ አካላት ኃላፊነታቸውን መወጣት ይችሉ ዘንድ በመርህ እቅዶች ዙሪያ የግብ ስምምነት መኖሩን ርዕሰ መምህሩ አክለዋል። ከተጠቃሚ አርሶ አደሮች መካከል አቶ ተረፈ ድባባና አቶ ደበላ ፍሪሳ እንደገለጹት ከትምህርት ቤቱ ጋር ተቀናጅተው ማልማት ከጀመሩ ወዲህ በራሳቸውና በቤተሰባቸው ኑሮ ላይ መሻሻል ማሳየታቸውን ገልጸዋል። አስተያየት ሰጪዎቹ የተፈጠረላቸውን መልካም አጋጣሚ በመጠቀም ተጨማሪ ገቢና የተሻለ ምርት ለማግኘት ትኩረት ሰጥተው እየሰሩ መሆናቸውንም አስረድተዋል።
በተርኪ ፕሬዝዳንት ረሲፕ ጣይብ ኤርዶሃን አደራዳሪነት በአንካራ የተካሄደው የኢትዮጵያና የሶማሊያ ድርድር ከስምምነት ላይ በመድረስ ተጠናቀቀ። የሁለቱ ሀገራት መሪዎች ለቀጠናው ሰላምና መረጋጋት እንዲሁም የሶማሊያና ኢትዮጵያ ሕዝቦች የጋራ ተጠቃሚነት እንደሚሰሩ በፊርማቸው ማረጋገጣቸውን የስምምነቱን መጠናቀቅ ተከትሎ ፕሬዝዳንት ረሲፕ ጣይብ ኤርዶሃን በሰጡት ገለጻ አብራርተዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። ተጨማሪ ያለን As neighbors, Ethiopia and Somalia have endured relations for centuries. We are not only neighbors, but brothers and sisters whose fates have been bound by blood. ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያና የሶማሊያ ህዝቦች በቋንቋ በባህልና በደም የተሳሰሩ መሆናቸውን አንስተው ሀገራቸው ለጋራ ሰላምና ልማት ከሶማሊያ ጋር ለመስራት ቁርጠኛ መሆኗን ተናግረዋል። ኢትዮጵያ የባህር በር በሰላማዊ መንገድ ለማግኘት የምታደርገው ጥረት ለቀጣናው ምጣኔ ሀብታዊና ማህበራዊ ትስስር የጎላ ሚና እንደሚጫወትም አንስተዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በበኩላቸው ለሁለቱ ሀገራት ሁለንተናዊ ተጠቃሚነት ሰላም ቁልፍ ጉዳይ መሆኑን አንስተው ከኢትዮጵያ መንግስትና ህዝብ ጋር በጋራ ጉዳዮች ላይ በትብብር ለመስራት ቁርጠኛ መሆናቸውን ተናግረዋል። መንግስታቸው የኢትዮጵያ ወታደሮች ለሶማሊያ ሰላም መጠበቅ የከፈሉትን መስዋዕትነት እንደማይዘነጋውና በቀጣይም ሰላምን ለማጽናት ለሚደረገው ጥረት ቁርጠኛ መሆናቸውን ገልጸዋል። የተርኪ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ሁለቱ ሀገራት የፈረሙት የስምምነት ሰነድ ትብብርን፣ ምጣኔ ሀብታዊ ልማትንና ብልጽግናን የሚያረጋግጥ መሆኑን ጠቁመዋል። ፕሬዝዳንቱ የሁለቱ ሀገራት መሪዎች ለሰላም ያላቸው ፍላጎትና በንግግር ችግሮቻቸውን ለመፍታት ላሳዩት ቀና ምላሽ ምስጋና ችረዋቸዋል። በጣዕሙ ለየት ያለው የኢትዮጵያ ቡና በቻይና ገበያ ተፈላጊነቱ እየጨመረ መምጣቱን በቤጂንግ የኢትዮጵያ ኤምባሲ ምክትል ሚስዮን መሪ አምባሳደር ደዋኖ ከድር ተናገሩ። አምባሳደር ደዋኖ በቻይና ንግድ ሚኒስቴር የቻይና ቡና ኢንዱስትሪ ማህበርና ፕሮሞሽን ዳይሬክተር ዋንግ ቢን ከተመራ የተለያዩ የቡና ኩባንያ ተወካዮች ጋር ተወያይተዋል። በውይይቱም የኢትዮጵያ የቡና ምርቶች አዳዲስ ገበያ ለማፈላለግ እንዲሁም በቻይና የቡና ኩባንያዎች ዘንድ ምርቱን ይበልጥ ማስተዋወቅ በሚቻልበት መንገዶች ላይ መክረዋል። አምባሳደር ደዋኖ በወቅቱ የኢትዮጵያ የቡና ምርት በጥራትም ሆነ በብዛት እየጨመረ መምጣቱን አስረድተው ኢትዮጵያን በቡና ምርት ግንባር ቀደም ለማድረግ በመንግስት ከፍተኛ ትኩረት ተሰጥቶ እየተሰራ መሆኑን ተናግረዋል። የኢትዮጵያ ቡና ለየት ያለ ጣዕም ስላለው በቻይና ተፈላጊነቱ እየጨመረ መምጣቱን የገለጹት የቻይና የቡና ኢንዱስትሪ ማህበር ዳይሬክተር ዋንግ ቢን ማህበራቸው ከኢትዮጵያ ኤምባሲ ጋር በመተባበር የኢትዮጵያ ቡና ማስታወቂያ ፎረም ለማዘጋጀት ድጋፍ እንደሚያደርግ ገልጸዋል። በኢትዮጵያ በሚካሄዱ የተለያዩ የቡና ፎረሞች ላይ የማህበሩ አባላት እንዲሳተፉ የሚደረግ መሆኑንም አረጋግጠዋል። በውይይት መድረኩ ላይ የተሳተፉት በቻይና ግዙፍና ታዋቂ የሆኑ የቡና ዘርፍ ኩባንያዎች የኢትዮጵያ ቡናን በቀጥታ ከላኪዎች ለመግዛት ዝግጅት ላይ መሆናቸውን መናገራቸውን የኤምባሲውን መረጃ ጠቅሶ ፋና ብሮድካስቲንግ ኮርፖሬት ዘግቧል። ለአፍሪካ ህብረት ኮሚሽን ሊቀመንበርነት ለሚደረገው ምርጫ 3 እጩዎች ቀረቡ። እጩዎቹ ህዳር 4 2017 ዓ.ም ክርክር ያደርጋሉ ተብሏል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይህንን ታላቅ አህጉራዊ እውነት በቀጥታ አስተላልፋለሁ ብሏል። እጩዎቹ የኬንያው የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ፣ የጅቡቲው የውጭ ጉዳይ ሚኒስትር ማህሙድ አሊ የሱፍ፣ የቀድሞው የማዳጋስካር ውጭ ጉዳይ ሚኒስትር ሪቻርድ ጀምስ ናቸው። ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ ያዝንላችሁ ዜናዎች የእስካሁኖቹ ነበሩ። ዜናዎቹን እየመራው አብሬያቸው የቆየሁት ክፍሌ ዓለሙ ነኝ። ካፍታ ቆይታ በኋላ በስፖርት ዜናዎች ተመልሰን እንገናኛለን።